የመሳሰሉት አንድ ላይ ሆኖ ቆመዋል። ደሳለኝ እኮ መረጃ የለኝም። አሁን ከጽምዶ ጋር ደግሞ ዘመነ ካሴ፣ ዝናቡ ልንገሬ፣ ሄኖክ፣ ሰለሞን ገሪማ፣ ተፈራ ማሞ እዚህ ጎንደር ውስጥም አሉ። አሁን ትተዋል እነሱ። የጎንደር ፋኖች በሙሉ አስረስ ጋር ያለውን ዋናውን ከአስረስ ማረዳንቴ ጋር ቆመዋል። ልንገራችሁ፣ የከረንት ኢንፎርሜሽን ነው የምነግራችሁ። አሁን ህዝቡ ማወቅ አለበታ። ዝም ብለን ማደናበርም የለብንም። ጌታ አስራደ የአስረስ ዋናው አማካሪ ጌታ አስራደ ትክክለኛው ጎንደር ውስጥ ተደብቆ እልም ያለው ወንበዴ። አይ አሁን ነው የምልህ፣ የአሁኑን አሰላለፍ ልነግርህ ነው። አሁኑ አሰላለፍ ሱማ ተላላኪ ነው ይታወቃል እኮ። መጀመሪያ እንደ ሀብታሙ ሲቃወም ከርሞ አታስታውስም? የነዛዘ መልሶ መጥቶ ምንድን ነው ያለው? ጌታ አስራደ ከህወሓት ጋር እንሰራለን ያለ። አሁን ግን ልንገራችሁ ስለ ጌታ አስራደ መረጃ የለኝም። ደቡብ ጎንደር ፋኖች በሙሉ መሪዎችም ፋኖችም ወያኔን ተቃውመዋል። ልንገራችሁ ዝም ብላችሁ ከረንት መረጃ ከፈለጋችሁ እነ መከታው፣ እነ ምሬ፣ እነ አስረስ ማረዳንቴ፣ እነ ማርሸት የሚባሉ ደግሞ አንድ ላይ ቆመው ሰነድ አልፈርምም ብለዋል። በየትኛው ሰነድ? በወልቃይት ራያ ላይ በየትኛው ሰነድ? አዲስ አበባ ገብተን እንዲህ እናደርጋለን ነው አናምናችሁም እናንተ ብለዋል። እናንተ ለአጋዥ የመጣችሁ እንጂ አዲስ አበባ እናንተ ይዛችሁን አትሄዱም። አሁን ፈረሰ። ስለዚህ የጎጃም ፋኖ ፈረሰና ምን ሆነ? በጎበዝ አለቃ ተደራጀ በአንድ ቀን። ሰምታችኋል? የመረጃው ካለ ጄም ፈርሶ የጎጃም ፋኖ የሚባል የለም ነው ሐቁ። ይሄ ነው። እኔ በውስጣቸው ስላለው መረጃው ልንገራቸው። የጎጃም ፋኖ ፈርሷል። ያው ምልክ እዝ ምናምን ሲባል የነበረው ፈርሶ ዛሬ በሶስት ተከፋፍሏል። አንድ የወያኔ ቅጥረኛ ሆኖ እየሰራ ነው፣ ሌላኛው ተቃዋሚ ሆኗል፣ ሌላኛው ደግሞ የመንግስት እየገባ ነው። ስለዚህ ፋኖች አሁን የጎጃሙ በሙሉ ወደ ቤቱ ገብቷል። ወደ ቤቱ ሲገባ ግን ዝም ብሎ ቁጭ አላለም። ፋኖ የሚለውን ስም ሽሮ የገበሬ ታጣቂ ስለነበር የገበሬ ታጣቂ በጎበዝ አለቃ ተደራጅቷል ነው። ምን ለማድረግ? ወያኔን አንቀበልም። ምን ለማድረግ? ጦርነት ብታነሳ ከአብይ ጋርም ለመሰለፍ እውነት ከተታኮሰ። ምን ለማድረግ? በክልል ውስጥ ያሉ ወያኔ የክልሉ ክፍለ ኢኮኖሚ የያዙና የሚሰልሉትን ለማስወጣት ሀብት ንብረታቸው ለመንጠቅ እየተነጋገረው። ጎጃም ውስጥ ያለው መረጃ ይሄ ነው። የጎጃም ፋኖ የለም ነው። አፋባን ጭራሽ ከነመሪው ጠፍቷል። ማንም የጎጃም ፋኖ አልደገፈው። ዝናቡ ማንም ሰው አይደግፈው። እየሰራ ነው። ይሄ ሀቅ ነው። እንደውም ወደ ጮቄ አካባቢ ተጠራርተው ሂደው ነበር። በግልግልና ምን አለ ጎጃም ልታፈርሱት ነው ወይ? ራሱ ወያኔ ጎጃም ለሁለት ከፍሎ ምዕራብ ምስራቅ ያለው እሱ ነው። ጎንደር ሰሜን ደቡብ ያለን እሱ ነው። ዲቃላ ፈጥሮ ይሄንን አደረጃጀት አወካከል ምንድነው? ይሄ አወቃቀር ማፍረስ አለብን። ያገው ሸንጎ የሚባል የለም። ያገው ጦር የለም። አገው ወገኖቻችን ናቸው። አብረው ከተደራጁ ይደራጁ። የሚዋጉ ከሆነ ይዋጉ፣ ካልተዋጉ አንፈልጋቸውም። ዘመነ ያደራጀው ያገው ጦር አማራን የሚበላ ነው፣ የህወሓት ተላላኪ ነው ተብሎ ተፈርጇል። ስለዚህ ምንድነው እየሆነ ያለው? አሁን ጽምዶ ፈርሶ የጽምዶ ኃላፊዎችና ጥቂት ጽምዶች መቀሌና ወደ ወለጋ ወደ ምንድነው ወደዚህ ወደ ራያ ሄደው እየተዋጉ ነው። አሁን ምንድነው አሰላለፉ? ሌላው የምስራቅ አፍሪካን የጦርነት አውድ ደግሞ ልንገራችሁ። የትግራይ ፒስ ፎርስ የአፋርና የኢትዮጵያ መከላከያ አንድ ላይ ቆመው ቀጠናውን እየተቆጣጠሩ የህወሓት ጦር የግብፅ ተላላኪ የሻዕቢያ ተላላኪ ሌላ ሀገር ነው የምላቸው የሱዳን ተላላኪዎች ደግሞ አማራና ኢትዮጵያን ለማፍረስ ከህወሓት ጋር ቆመዋል። አፋባን የሚባለው አብሮ ከአማራ፣ ኦላ የሚባለው ከኦሮሞ ተጻምደው ደግሞ እነዚህ ደግሞ እስከ 2 ሚሊዮን ጦር አዘጋጅተው በቤንሻንጉል ጉሙዝ በራያ በጎንደር አቅጣጫ ለምን መሰላችሁ? በቤንሻንጉል ጉሙዝ ከፍተኛ ጦርነት አሁን አብይ ወደ 18 ድሮን አስቀምጧል። እዚያ ተነስቶ የሚመታ ማለት
ለምን በዚያ ሾልከው እየመጡ ነው? ይሄ የተፈለገ ለምንድን ነው? ዘመነ ካሴ በዚያ ላይ ሾልካቸው ኦልሬዲ ሰርቶ ጨርሷል። ዝናቡ በዚህ እየመራ በወለጋ በኩል ከቻለ በእነወርቁ አይተነው ሰፈር ለማሻገር ባጭር ይሞከራል። ያ ደግሞ የምስራቅ ጎጃም ፋኖ ያሳልፈው ምንድነው የታሰበው? ልክ ወያኔ ድሮ የመጣችበት በቤንሻንጉል ጉሙዝ በኩል በዚህ በምዕራብ ጎጃም በቡሬ በኩል ኦሮሞ ምንም ስላለ ኦነግ ስላለ የተቆጣጠረው አካባቢ በዚያ እየሄደ ወደ ሌር ነው ወደ ነቀምት፣ ከዚያስ ወደ ናዝሬት ደብረ ዘይት ዞሮ አዲስ አበባ ሊገባ ማለት ነው። በአፋር በኩል ያለውስ ከቻሉ የመንግስት ጦር ካሸነፉ በዚያ በኩል አዲስ አበባ ሊገናኙ ወስነዋል። ይሄ ደግሞ ተጠባብቆ ታጥቆ የሚጠብቀው ቲዲኤፍ ተብሎ እስከ 150,000 የትግራይና ጦርነት አትፈልግም በሚል አሳስተው ወደ ባህል ሀገር ያስገቡት ህዝባዊ አመጽ ሲያነሳ እየጠበቀ ነው። ለዚህ ነው የህዝባዊ አመጽ ሲነሳ ከመዝረፍ አሁን መረጃን አጠናክረ ቀድመህ አንተ የሆዴድን የሻቢያና የወያኔን ንብረቶች የማትሸከመውን ማውደም ቀጣይ ሲመጡ እንዳይጠቀሙበት ሌላው ደግሞ ዘርፈ ከነቤቶቻቸው ገብተህ ኑር የምንልህ ድሃ ኢትዮጵያዊ አማራም ብቻ። እዚህ ጋር አንድ ተጨማሪ ነገር ብጨምር ይቅርታ፣ አንድ ጊዜ ቀጥል። አሁን በዚህ በናዝሪትና በአውራ ጎዳና እንዲሁም ደግሞ በዚህ በምንጃር በኩል በሳማ ሰንበትና በለከቦራ ወይም በኢጀሪ አካባቢ አሁን በጠቀስኳቸው በመካከሉ ላይ ራሳቸውን ችለው የተደራጁ 8 ቡድኖች ነበሩ። አሁን ከፍ ብለው ወደ 30 ተደራጅተው አሉ። ይሄ ሰለሞን አሁን የአባቱን ስም ሰለሞን ወልደ ገሪማ አይ ቲንክ እሱ ያደራጃቸው ይመስለኛል ነው። ደግሞ እነዚህ ሰዎች ተደራጅተው ምንድነው እያደረጉ ያሉት? የምንጃር ነጋዴዎችን፣ የሳማ ሰንበት ነጋዴዎችን እንዲሁም ደግሞ መተብላ፣ ምንታምር፣ አክርሚት ያሉ ነጋዴዎችን ኮኔክሽን አላቸው። በከፍተኛ ኮኔክሽን እና በከፍተኛ ክትትል እያደረጉ ሃንግ እያደረጉ አሁን በቀደም የሚገርምህ ነገር እኔ ከ15 ቀን በፊት አንድ ቤተሰቤን 2 ጓደኛሞች ናቸው አግተውት፣ አንዱ ቤተሰቤ ነው፣ አንዱ ደግሞ ያው አውቀዋለሁ። አግተውት አንደኛው አመለጣቸው፣ አንደኛው ያው 600,000 ብር ከፍሎ ነው ተመልከት የተለቀቀው። አሁን ይሄ ብቻ አይደለም ወንድማችን፣ በአማራ ክልል በሙሉ በህዋት ትግሬ የሚመራ ነው ዘረፋው። የአማራ ፋኖ ብቻ አይደለም። ትክክል። ገበሬው ማደየት፣ ገበሬው እንዲሰለች፣ ከዚያስ ህወሓት ይሻለናል የሚል አመለካከት እንዲመጣ በጭካኔ ይረሽኑታል። እነዘመነ ራሱ በጭካኔ ትክክል። አሁን ያንን አድርገውት እነዚህ ሰዎች